ምዕራፍ 4 እነዚህ በየቦታው አሉ። ስትራቴጂያዊ የመቀየሻ ነጥብ ቴክኖሎጂው በተራቀቀበት ኢንዱስትሪ ውስጥ ያልተለመደ ክስተት አይደለም፣ ወይም በሆነ ሰው ላይ ድንገት የሚከሰት ጉዳይም አይደለም። ዋልማርት ወደ ጥቃቅን ከተሞች እንቅስቃሴ በሚያደርግበት ወቅት የቸርቻሪዎች አጠቃላይ ከባባዊ ሁኔታ ይቀየራል። የ10 ብዜት ህግ ተግባራዊ መሆነኛ ጊዜው ደረሰ ማለት ነው። የድምጽ ቴክኖሎጂ መራቀቅ የፊልሙ ዓለም ዝና እንዳገዘፈው ሁሉ ድምጽ አልባ የነበረው እያንዳንዱ ተዋናይ በ10 የማባዛት ቴክኖሎጂ ኃይል ተጠቅሞ ተለወጠበት። በኮንቴነር ዕቃ የማጓጓዝ ልምድ ሲጀመር የባህር ትራንስፖርት አብዮት ፈነዳ። አብዛኞቹ የዓለም የወደብ አገልግሎት ሰጪዎች በ10 ብዜት እንዲቃኙ አስገደዳቸው። ዕለታዊ የዜና ጋዜጦች በ10 ብዜት መነጽር ላይ አድርገው በምናነብበት ወቅት ሁሉንም ድርጅቶች በማያቋርጥ ሁኔታ ለስትራቴጂያዊ መቀየሻ ነጥብ የተጋለጠ መሆኑን እንረዳለን። ዛሬ አሜሪካን እያመሳት ያለው የባንኮች የመጣመር ሞገድ ከ10 ብዜት ለውጥ ጋር የሚያቆራኘው ነገር ይኖር ይሆን? ኤቢሲ በዲስን ወይም በታይም ዋርነስ መጠቅለል ከተርነር ማሰራጫ ሲስተም ጋር የሆነ ግንኙነት ይኖረው ይሆን? ኤት እና ቲ ወዶ በራሱ ላይ የጫነው ውድመት ይሆን? በሚቀጥሉት ምዕራፎች ስትራቴጂያዊ የመቀየሻ ነጥብ በሚከሰትበት ወቅት የሚፈጠሩት የጋራቸው የሆኑ ግልጽ ባህሪዎች ላይ እንወያያለን። እነዚህ አይነቱ ሁኔታ ሲከሰት እንዴት ማስተናገድ እንዳለብን ስልቱንና አቀራረቡንም ጭምር እናየዋለን። በዚህ ምዕራፍ የኔ ዋናው ዓላማ የስትራቴጂያዊ የመቀየሻ ነጥብ ከተለያዩ የኢንዱስትሪ መስኮች በብዛት ምሳሌ በመጥቀስ ጽንሰ ሐሳቡን ማጉላት ነው። ከሌሎች ዘግናኝ ልምድ በመማር የራሳችን ክህሎት አነሳሽና የስትራቴጂያዊ መቀየሻ ነጥብ ውጤት ሊያመጣልን በሚያስችል መልኩ ተዘጋጅተን እንጠብቀዋለን። የጦርነቱን ግማሽ በድል ተወጣነው ማለት ነው። የሪፖርተር የመወዳደር ብቃት መተንተኛ መዋቅር በሰፊው መጠቀም የማይቀር ነገር ይሆናል። አብዛኛው ስትራቴጂያዊ የመቀየሻ ነጥብ የሚመነጨው በንግድ ስራ ላይ ተጽዕኖ ከሚያሳድሩት ኃይሎች መካከል ዋነኛው የ10 ብዜት ለውጥ ነው። በውድድር ውስጥ የ10 ብዜት ኃይል ያመጣው የለውጥ ነውጥ በምሳሌ አስደግፌ ለመግለጽ ሞክራለሁ። የ10 ብዜት ኃይል ያመጣው የቴክኖሎጂ ለውጥ፣ የ10 ብዜት ያመጣው የደንበኛ ለውጥ፣ የ10 ብዜት ኃይል ያመጣው የአቅራቢዎችና የተመጋጋቢዎች ለውጥ እንዲሁም ደግሞ የ10 ብዜት ለውጥ ያመጣው አስገዳጅ ህግና መመሪያ ያመጣውን መቀበል ወይም ማስወገድ ይመለከታል። እያንዳንዱ የመቀየሻ ነጥብ የሚቃኘው በ10ዮሽ ለውጥ ነው እንዴ? ከሆነም እያንዳንዱ የ10ዮሽ ለውጥ ወደ ስትራቴጂያዊ የመቀየሻ ነጥብ ይመራል ማለት ነው። የ10ዮሽ ውቅር መሆኑን እነዚህን የመሳሰሉ ጥያቄዎችን ያስነሳል። ለሁሉም ለተግባራዊ ዓላማ ሲባል እነዚህ 3 ጥያቄዎች መልሳቸው አዎን ይመስለኛል።